አገኙ። ይህም በሚያገኙ ጊዜ እንካፈል ተባባሉ። አሁን ሰው ይዘን ብንሄድ ያየናል፣ ማታ እንካፈላለን እንለዋል። አንድ ሰው ምሳ ገዝቶልን ይምጣ ወደ ከተማ አለ አንደኛው። መርሐባ አለ። አንደኛው ሄደ ወደ ከተማ ምሳ ሊገዛላቸው ሄደ። ሁለቶቹ እዚህ ተቀመጡ። ዱንያ እንዳይወሰውሳቸው፣ አኼራቸውን እንዳያጠፋባቸው፣ ተሶላት እንዳያስቀራቸው፣ ተጀማዓ እንዳያስቀራቸው ልጆቼ አንደኛው ወደ ከተማ የሄደ ጊዜ ሸይጣን መጣና ሁለቶቹ ሰዎች እናንተ ለሶስት ተመካፈል ይሄን ወርቅ ሲመጣ ግድል አድርጋችሁ እሱን እናንተ ለሁለት ተካፈሉት አላቸው። አሳመናቸው። ይሻሉና በሉ ለዚህ ሰው ያንን ሰውዬ ተከተለ ሄደና ደግሞ አንተ ከተማ ምሳህን ብላና መርዝ አድርግበትና የነሱ ምግብ እዚች እነሱን ገለቅ አንተ ብቻህን ይሄን ወርቁ ሰላም ደግሞ ያማመነ መርሐባ አለ። ምሳውን በላያ ከበላ በኋላ መርዙን ነሰነሰና የነሱን ምሳ ይዞላቸው መጣ። እነሳቸው መርሐባ ያ ምሳ ታይበላ በስተፊት እሱ ብቅ ሲልላቸው ቅንጭላቱ ሞተ፣ ወደቀ። ጫካ ነው ያገኙበት ወርቅ ጫካ ነው። ወደቀ እሱ። ምሳችንን እንብላና እኛ ደግሞ ወርቃችንን ይዘን እንሄዳለን ሲሉ ምሳቸውን ብልት ብልት ሲያረጉ ይህን ፍንግጥ ይህን ፍንግጥ ሀገር የላቸውም፣ ሚስት የላቸውም፣ ቤት የላቸውም። በየሀገሩ ነበር ደዕዋ የሚያደርጉት። አይሁዶች አሳዷቸው ነበር። እዛ ሀገር ደዕዋ ያደረጉ ጊዜ ዒሳ መጣላቸው ግደሉ ይባባላሉ። በእስራኤል፣ በፈለስጢን፣ በቁርዱን፣ በሊባኖስ በአራቱ ሀገር ይሳደዱ ነበር። ነቢ ዒሳ እዚህ ነው ወልዳቸው በይተል መቅደስ ማለት ነው። እንዲህ ነቢ ዒሳ በየሀገሩ ሲሄዱ 3 ጅናዛና 1 ወርቅ አገኙ። ያ አላህ ምንጉር ነው ወርቁ ገደላቸው። ምንድነው ይሄ ነገር ጌታዬ ንገረኝ አሉ ነቢ ዒሳ። እነዚህማ 3 የሚዋደዱ ነበሩ። ምክንያቱ ይሄ ነዋልና ለነቢ ዒሳ ነገራቸው። ነቢ ዒሳ ለእኛ ያስተላለፉ ይህንን ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለእኛ ነገሩን። ገንዘብ ላቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ ይላል አላህ። ገንዘባችሁ እኮ ዲን እንዳያስጠላችሁ፣ ወንድም እንዳያስጠሏችሁ፣ ጀማዓ መምጣትን እንዳያስጠሏችሁ። ገንዘብ ተከትሎ ህዝቦ ቀብር አይገባም። ምን የመሳሰለውን ቤት ትተን እንሄዳለን። ምን የመሳሰሉትን መሬት ትተን እንሄዳለን። ምን የመሳሰሉትን ሴቶች ልጆቻችንን ትተን እኮ እንሄዳለን። ማጋር ነው የምንሄደው? ስራችን ጋር ልጆች አደራ መልካም ስራ ስሩ ልጆች። ገንዘባችሁ እንዳያታላችሁ። ልጃ አዛን እየተባለ ይችልራም ይችልራስ እዚህን ላጠጣ ይህንን አደራችሁን ልጆች። ነቢ ዒሳንም እንዲህ ብሏቸው አላህ አሳይቷቸው ወርቁንም ትተውት በህስጤት ውተዋል። ቀብር የምንገባው ስራችንን ይዘን ነው ልጆች። በአኺሩ ደዕዋና አላህ ያበራታን፣ ዲናችን አላህ ያበራታን። ዓሊም አላህ አድርገን፣ ተቅያ አላህ አድርገን፣ አላህን ፈሪ አላህ አድርገን፣ ያዋደን ዲነኛ አላህ ያድርግልን። ደግሞ ሪዝቃችንን ሁሉም ይፈንዳ። ወርቁም ሀገራችን፣ ታክልቱ ሀገራችን፣ አዝመራው ሀገራችን፣ ሁሉንም የሚፈነዳ አላህ ያድርገው ሀገራችን ላይ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።